ምን እያደረግሽ ነው? ምን አደረኩኝ? ምን ሲጀመር ጠርጥሬሽ ነበር። ቀስ በይ። አሁን እኮ እንደዚህ ስንጫጫ ነርሷ ጋር ከሰማችን እየተጣላ ነው የሚመስላት። ማስመሰልሽን አቁም። እንዳትመችኝ። እኔ ጮሃለሁ። አሁን በእጅሽ ያሽውን ስልክ አምጪው። የምን ስልክ? ስልኩን አምጪው። እምቢ አልሰጥሽም። ልትወስጂብኝ ነው? ስልኩን አምጪው። ምንድን ነው የምትጨቃጨቁት? እቺ አንተ ህመምተኛ ምንም አታውቅም የምትላት ሴት ስልክ እያወራች ነበር ነው ወይስ እሱንም ፈቅዳላታል? ምን ቤት እውነት ነው? ጭራሽ ትጠይቃታለህ? ስልኩን አምጪው። ኪራ ልትወስድብኝ ነው። ኪራ ልትወስድብኝ ነው። ስልኩን አምጪው። ያምሻል እንዴ? ምን ያምሻል? በቃ እሷ እየተጫወተች ነበር። እየተጫወተች ጨዋታ ሊሆን ይችላል፣ ግን የተናገርሻቸውን ቃላቶች መቼም መረሳቸው። ቆይ ግን ነርስ ናት እንዴ? መርፌ ትዋጋለች። ስትቆጣ እኮ እንደዛ ነው የምትመስለው። አትዋጋ። አሁን ትንሽ ውስጥ ግን ዝም ብዬ ሳያት ነርሷ አገኝ ነው የምትመስለው። ነሽውን ትንሽ ነው ይወደረች። ጽናት መረጋጋት ነው ያለብሽ። እንዴ ልረጋጋ? ይገባኛል እኮ ግን ደግሞ አሁን ተረጋግተን ምን ማድረግ እንዳለብን ነው ማሰብ ያለብን። ታውቂያለሽ፣ ዝም ማለቴ ነው ኪራን በዚህ ደረጃ እንዳይሰማኝ ያደረገው። ዝም ባልል ኖሮ እሷም ደጋግማ ቤቴን ልታፈርስ ባልመጣች ነበር። በጣም የሚያሳዝነው ነገር መናደድ በሌለብሽ ሰዓት ነው እየተናደድሽ ያለሽው። ማለትም ጽናት አንቺ እኮ ተኝተሽ አሁን ነው የነቃሽው። አሁን ደግሞ ሰዓቱ የመቆጣት ሳይሆን ስለ ቤቲ ማጣራት ነው ያለብን። እንዴት ነው የምናጣራው? በቃ መታመሟ ውሸት ይሁን እውነት፣ በቃ ውሸት ከሆነ ማጋለጥ። እውነት ቢሆንስ? እንጃ አላቅም፣ ግን ውሸቷን ከሆነ ሳይውል ሳያድር ቢታወቅ ባይ ነኝ። አላቅም፣ ግን ሳያት በቃ ታናድደኛለች። እኔ እንዴት የመቆጣጠር እያቃተኝ ነው። ቤተሰብ እንዴት ናችሁ? ከኔ ጋር ሁሉ ሰላም ነው። በያላችሁበት የዓለም ዳርቻ ሰላማችሁ ብዝት ይበል እያልሁኝ ታዲያ ለዚህ ቻናል አዲስ ከሆናችሁ ቪዲዮ ላይክ፣ ቻናሉን ደግሞ ሰብስክራይብ በማድረግ አበረታቱኝ። ነባር ቤተሰቦች ደግሞ ስለምትሰጡኝ ሀሳብ አስተያየት ከልብ እያመሰገንሁኝ ዛሬም ተወዳጅ የሆነውን ጽናት ድራማ ወደ እናንተ ይዤ መጥቻለሁ። እምሩዬ ወየ ውዴ፣ የነ ኪራ ትዳር ግን መቼ ነው ከችግር የጸዳ የሚሆነው ይላል ናሆሚ። እምሩም እንግዲህ ፈተናው ከነሱ ጋር በስቷል፣ ብቻ ፈጣሪ ድረስላቸው ትላለች። እሱ ደግሞ አፈፋ አድርጎ አዎ፣ ግን ደግሞ የችግሩ መንስኤ የኪራ መሆኑ በጣም አናዶኛል። በዛ ላይ ደግሞ ቤት ታስብ መጣች ሲባል ልቤም ተራራ ላይ ይላታል። አላቅም ውዴ፣ ብቻ ከባድ ነው ትለዋለች። እምሩዬ ትናንትና ምሽታችን በጣም አሪፍ ነበር አይደል ይላታል። አዎ በጣም አሪፍ ነው፣ ግን ቀለበቱ እኮ ካንቺ ጋር ሄዶብሻል ይላታል። አይ መምረጥ ስለምትችል ነው እባክህ ትለዋለች። ግን ተመችቶሻል እየተባባሉ እየተሳሳቁም ነበረ። ፍቅራቸው በጣም ደስ ይላል። ቤቲና ሰኒ ሳሎን ላይ ነበሩ። ቤቲ ትራሷን እቅፍ አድርጋ በራሷ ዓለም ውስጥ ትራሱ ጋር እየተጫወተች ነበር። ሰኒም ማፈፍ አድርጋ አንቺ ልጅ ትራሱን እኮ በላሽ ራበሽ ወይ ትላታለች። አራበኝም፣ አይንሽ ደግሞ በጣም ያምራል ብላም ጠይቃት ነበረ። አንቺ በሰው ነገር ድሮም መቅናት ትወጃለሽ በማለት መልሳላታለች ሰኒ። እኔ እኮ አዙሮ እንዴት ከጽናት እጅ ጣለሽ? ሰኒ ከቤቲ ጋር ቆይታ ወደ ህሌና አምርታ ነበረ። ህሌና ጋር ኩሽና ሆነው እያወሩ ነበር። ህሌና የብቻዋን ስትንጣጣ አገኘቻት። ምን ሆነሽ ነው በማለትም ጠይቃት ነበር። አዎ እቺ ልጅ እኮ አማረረችኝ፣ አሳቀቀችኝ እያለችም ስትነግራት ነበር። እቺ ልጅ ናት እንደዚህ ያደረገችሽ እያለች ሰኒም እንግዲህ ጦርነቱን በይፋ ተቀላቅለዋለች። አዎ ትላለች። ለነገሩ ሁለታችሁም ያው ናችሁ በማለት ጎሸመማ አድርጋት ነበረ። ሰኒ ተናደደች። አንቺ አስኮናይ እንዳልነበር ማለትም ቃጣታለች። እንዳትነኪኝ እንዳትነኪኝ፣ እምቢ ካል ጽናትን ነው ምጠራለች ትላታለች። በዛ ላይም ሲከራከሩ ነበር። አሁን ኪራ መድኃኒቷን ስጫት ብሎሻል ትላታለች። እኔ ነኝ የምሰጣት አልሰጣትም እያለች ስትከራከራት ነበር። ለሷም መድኃኒቷን ስጫት ለአንቺም ማብረሽ ዋጪው እንዲ ቤቲ የእጇን መዳብ በጆሮዋ በማስጠጋት እያወራችም ነበር። ከዚህ ያለውን ነገር ተውልኝ፣ እናንተ እውነታው ጨርሱ በማለት ነገሮችን እያብራራች ስታወራም ነበረ። ነገሮች እውነት ይመስላሉ። ጽናትም ከች ብላ ካጠገብ ሆና እየሰማቻትም ነበር። እጇን በመጨበጥም ስልክ የያዘች አስመስላ ነበረ። ጽናትም ስልኩን ስጭኝ፣ አንቺ ድሮም እንደምታስመስይ አውቄያለሁ በማለት እጇን ይዛ ስታንገራግራት ነበር። ቀስ አትጩሂ ትላለች።
አትጩሂ፣ ነርሷ ከሰማችሽ መርፌ ትወጋሻል። ጽናት የእውነት ስልክ የያዘች መስሏታልና በጣም ተናዳ ነበረ። ስልኩን አምጩ በማለትም ስታንገራግራትም ነበር። ኪራ መጣ። አሁን ስልኩን አምጩ ትላለች። ምን ሆና ነው? አንተ እቺ በሽተኛ እኮ ስልክ ይዛ አገኘኋት፣ ስልክ እያወራች ነው ትለዋለች። ቤቲ አታረጊውም ይላል ኪራ። ልትወስድብኝ ነው ኪራ፣ ልትወስድብኝ ነው በማለትም ወደሱ ተጠግታ ነበረ። አሁን ስልኩን አምጩ ትላታለች። ተይ በቃ እያለች ስትገፈትራትም ስልኩን አላዘችውም ነበር፣ እጇን ጨብጣ ነበር። ተያት በራሷ እየተጫወተች ነበር ይላታል። ለአሁን ጨዋታ ሊሆን ይችላል ግን አልለቅሽም፣ የተናገርሽውን ቃል መቼም አረሳልሽም ትላታለች። ኪራም የቤቲን እጅ በመያዝ አባብሎ ነይ እንበይ ወደ ሳሎን ብሎ ይዟትም ሄዶ ነበረ። በሌላ በኩል ሰኒና ጽናት እያወሩ ነው። አሁን እኮ በማያናደው ነው እየተናደድሽ ያለሽው ትላታለች። እንዴት ትላለች። አንቺ እኮ ተኝተሽ አሁን ነው የነቃሽው። አሁን በጸባይና በእርጋታ የምታሳልፊው ነገር ነው። አንቺ ግን የምታረጊው ነገር ትክክል አይደለም እያለች ሰኒ ጽናትን እየመከረቻት ነው። እንዴት አድርገን ነው የምናጣራው እያሉም እየተነጋገሩ ነበረ። አሁን ጤነኛ መሆኗንና አለመሆኗን ቸክ እናድርግ ይላሉ። በምን አይነት መንገድ? በሆነ መንገድ ብቻ ስለሷ ማወቅና ማጣራት አለብን። ጤነኛ ሆነችም በሽተኛ ሆነችም የዛኔ ነው የምናረጋግጠው። ግን የውሸቷን ይመስለናል እያሉ ሁለቱም አላመኗትም። አነጋጋሪ ጸባይ ያላት ህሊና ዛሬ ላይ ጸባይ ገዝታ አስታማሚ ሆናለች። እሷን በተራዋ ማለት ነው። አሁን ላይ ምግብ አትበይም እያለች ሳሎን ላይ ይዛትም ነበረ። አልበላም፣ ኪራ እኮ አብረን እንበላለን፣ ምግብ አመጣልሻለሁ ብሎ በዛው ጠፋ ትላታለች። አሁን እንድትፋችሁ ብሎ ነው እንጂ እሱ ስራ ሄዷል፣ ምትበይ ከሆነ ነይ ብይ ትላታለች። እንግዲህ ታማሚዋም አልበላም አልፈልግም እያለች ታንገራግራትም ነበር። ካልበላሽ ተይው፣ እንዲያውም ለኢኮኖሚ በጣም አሪፍ ነው የሚሆነው አትቢስ ትላትም ነበረ። ቤቲ የኪራ ምግብ ሳያመጣላት መሄድ አናዷታልና ምግቡን በጭራሽ አልበላም ማለች። እንግዲህ ህሌናም ኩሽና ወስዳ ራሷም ስትበላ ነበር። እንግዲህ የበላ ወድቆ አይወድቅም እያለች ምግቧን ጥርግ አድርጋ እየበላች ነው። ሰኒ መጣች። አንቺ ምን እያደረግሽ ነው? ያቺ ምን ሆና ነው የምትጮኸው? ትላታለች። ምግብ አልበላም ማለች። እና አንቺ የምትጎሰጉሽው በብሊቱዝ ልታስተላልፊላት ነው ወይ ትላለች። እኔ ምን ላድርግ ብዬ አልበላም፣ ተኛ አልተኛም፣ እኔ እኮ ተሰቃየው በመሃል ቤት እያለችም ስታወራት ነበረ። ህሌና እጅጉን ተናዳለች። ምግቡን በብስጭትም ስትበላ ህሌና አሁንማ የቀራቸው ጀርባዋን እየደበደብሽ አስገሻት ማለት እኮ ነው የቀራቸው። ሁሉን ነገር እኔ አድርጌው ነው የምል፣ አሁንስ ምርር ብሎኛል። ሰኒ ደግሞ መድኃኒቱ ምግብ ይፈልጋል ተብሏል፣ እንደምንም ብለሽ አብያት ትላታለች። እኔ አልችልም፣ አንቺ ደግሞ ከቻልሽ ሞክሪያት ትላታለች። እኔም አልችልም፣ አልበላም ስትላይ ደግሞ ብመታት በኋላ ችግር ይፈጠራል ትላለች። እኔ እንግዲህ ህሌና ጸባይ ያላት ወይም ደግሞ ትዕግስት ወርሳለች ያለች ሰው አለ። እምሩ ወደ እነ ጽናት ቤት መጣ ነበርና ቤቲ ሳሎን ላይ መሬት ላይ ተቀምጣ አገኘቻት። ምን እያደረግሽ ነው? ምን ሆነሽ ነው? ትላታለች። ይሄ ኪራ ነዋ ዋሽቶኝ። ምን ሆኖ ነው? እሱ እኮ ስራ ነው የሄደው ትላታለች። እንዴት ስራ ሲሄድ ይዋሸኛል? ትላለች። ምግብም እንብላ ወይም ደግሞ ላብላ ስትላትም አይ ኪራ ሲመጣ ነው አብረን እንበላለን ብሎኛል ትላታለች። ኪራ ሲመጣ አብራችሁ ትበላላችሁ፣ ላሁን ግን እኔም ብየው አልበላም ብላ ብታበሰጫትም እምሩ ጸጉሯን ድብስ እያደረገች አሁን ምግብ ላምጣልሽና ሲመጣ ግን እቀጠዋለሁ ትላለች። ትቀጭዋለሽ፣ የፈለግሽውን ቅጣት ስለምትቀጭው አሁን ግን ብይ ትላታለች። በይ በቃ ምግብ ላምጣልሽ ስትላትም እሺ ብላ ናሆሜ ካፌ ቁጭ ብሎ ብቻውን እየጠበቀው ነው ኪራን። ኪራ ከመጣ በኋላም አስጠብቆት ነው የመጣ። አስጠበከኝ እኮ ይለዋል። ምን ሆነ ነው? ምን ፈልገህ የደወልህልኝ? በማለትም በመበሳጨት ጠይቆት ነበር። ናሆሜ አንተ ነህ እንደዚህ የምታናግረኝ? በዚህ ሰዓት እኮ ከማንምና ከምንም በላይ አንተ ታስፈልገኛለህ። እንዴት ነው እንደዚህ የምታናግረኝ? አንተ ተችግር ወጣህ አታውቅም። ውድና ክቡር የሆናችሁ ቤተሰቦች የቀጠለውን ይዤላችሁ እስከመጣ ድረስ የዛሬ ቆይታችን ከዚህ ጋር ተጠናቀቀ። መልካም የሥራ ጊዜ ተመኘው።